አረ ቆየው እንዴ ነገራችን ላይ ፈለገ 350 ሺህ ገብቷል። እስከ ነገ 500 ሺህ ይገባል። እስከ ነገ 500 ሺህ ይገባል። ይቀጥላል። ቻሌንጅ አይቆምም። ነገ የምንገናኘው አንቺ ጋር ነው፣ ሳሪ ጋር ነው። ነገ እኔ ጋር ነው። ነገ ኦኬ። ቻሌንጁን እንቀላቀላለን። ማን ነው ተቀላቀሉላችሁም። ፈለገ ነገር ማድረግ እነ ባርኮት እነ ዮኒ ሁላችሁም እዚህ ያላችሁ፣ ነገ ደግሞ እኔ ቤት ነው። እኔ ቤት እንዳትቀሩ። ነገ ሁላችንም እንትንና እና ዙር ይዞራል። ፈለገ ይመጣል ምናምን። ሁላችሁም እንግዲህ እዛ እንድትገኙ በእውነት ዛሬ በጣም ደስ ይላል። መናዬ ቅድም አቋረጥንሽ። መናዬ አንበሳውን ቅድም ስግምግም ስታደርጊው ደስ ብሎኛል። በኦርቶዶክስ አትደራደር እህታችን ቤተክርስቲያን በማገዝ እንደው ተቸገረ ተብሎ እኛ ጋር የመጣ ሰው በሙሉ ለታመመ በገንዘቧም በጉልበቷም የምታገለግል እህታችን ናት። የጎጆ ፋሚሊዎች በጣም የሚለዩ ናቸው። በጣም እግዚአብሔር ያክብራችሁ። እናንተንም በጣም ዛሬ ሁላችሁንም አይቻለሁ። ሳፖርታችሁ አልተለየንም እና በጣም እግዚአብሔር ይስጥልን። ጨምሮ እኔም በጣም ነው የማመሰግነው ሁላችሁንም። ዛሬ መማሪ፣ ሮሚ፣ መሲ፣ መነን እና ቡራ፣ እነ ተሙ፣ እነ ልደት ሁላችሁም በእውነት ለሰጣችሁ ፍቅር ላሳያችሁኝ አክብሮት ሁላችሁንም በጣም ነው የማመሰግነው እና ደግሞ በጊፍትም ጭምር በኮሜንትም በሁሉም መልኩ በደንብ ሰፖርት ስታደርጉ የነበራችሁ ወንድሞቼንም እጅግ በጣም በጣም አድርጌ ያመሰግናችኋለሁ። እወዳችኋለሁ። እግዚአብሔር ያክብርልኝ። መማሪ ደህና ደሩ። ደህና ዋሉ። ሮሚን ስሜን አበላሸሽ እያልክ ስትቆጣት አንተ ደግሞ የኔን ስም አበላሽታል። መና ይቅርታ መነን ላለው አይ እንግሊዝኛ ጋር እኮ ይሄ እኮ የታወቀ እኮ ነው። አላያችሁም? ኧረ ከዚህ በፊት እኮ በእንግሊዝኛ ጉዳይ እንደዚሁ ችግር ገጥሞኛል። እኔ አሁን እውነት መነን የሚል መስሎኝ ነበረ። መና ይኸው አስተካክያለሁ። ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። ስላገኘ እጅግ በጣም የአገልግሎት ዘመን ይባረክ ወንድማችን። እንግዲህ ሁሉ ሰው እንደሚከተል አውቀ በርትተ ጠንክረ ሰርተ የአንተ አይነት እንዲፈልቁ ደግሞ በጣም ብዙ ተመልካቾች ስለበዙብህ የአንተ አይነት 12 ልጆች ወልደ ወደፊት የሚተኩትን እንትኖችን እንድታስብበት ማዘር እንዳሰማት ያለሽ ማዘር ስንትን የወለዱት ስላቸው እንዴ ለምንድነው 12 ያልወለዱት? ማቆም አልነበረቦትም። በነገራችን ላይ መማር የኔ የፈለገን ቪዲዮ ፖስትቼ ትላንትና 3ቱንም አቃጠሉት። ዛሬ ለቀኩት አለ። ገብታችሁ በማርያም ሁላችሁም ሪፖስት እስኪያድርጉት 3ቱንም አቃጠሉት። ግቡና እኔ ውስጥ የሌላ ቪዲዮ አይደለም የኔን ቪዲዮ የፈለገን ቪዲዮ የፖስትኩት መጀመሪያ ላይ አለ። ግቡና ሁላችሁም ሪፖስት አድርጉና ፈለገ ይችላል እስኪ በሉ ኮሜንት ላይ። እንዴ ምን አርጋቸው ነው? አይ እንደዚህ ሪፖስት እናረጋለን። ያው አንዳንዴ ሰጣን ይበዛበታል አላ ወንድማችን ራፍ እኔ ቪዲዮ ሰርቻለሁ። ፈለገ ለአንተም ለዮኒ ፎሎ ላላደረጋችሁ እና ልደተ ቃል ያው ፎሎ እንዲያደርጓችሁ። ያው ዞሮ ምንድነው መተጋገዝ፣ መተባበር ሁሌም አሸናፊነት አለው። ፍቅር ነው የሚበልጠው። ጥቂቶች ይሳደባሉ፣ እንደዚህ ያደርጋሉ። ግን ብዙሃኑ የሚዋደድ የሚከባበር የሚደጋገፍ ነውና ይሄ ፕላትፎርም እኔ ሁሌም የማመሰግነው ብዙሃኑ የሚሆነውን ነው። ብዙ ስለማይታይ ነው እንጂ ትንሽ ነገር ስትሸነቁጠን እንዲሆን እንላለን። ግን ፍቅሩ ይበልጣል። ሁሌም የሚያሸንፈው እግዚአብሔር የሚጠብቀው ሰው፣ በፍቅር የሚኖር ሰው፣ ሰውን የሚያከብር በቃ እኔ ምን ልበላችሁ፣ እዚህ ሶሻል ሚዲያ ላይ በጣም ብዙ መልካም ስራዎችን ሰርተናል። እንዲሁም ደግሞ በሃይማኖታችን ደግሞ ጠንካራ እንድንሆን በሃይማኖታችን የሚያደርጉን ደግሞ መልካም የሆኑ እጅግ በጣም እሳት የሆኑ የኦርቶዶክስ ልጆች እንዲሁም የሌላው እምነትም በእምነታቸው በሚያስተምሩት በስርዓትና በወጉ በሚያስተምሩት ትልቅ ክብር አለኝ። እኔ ዛሬ
እንደው ኪዳነ ምሕረት ዕለቷ እኔ በየወሩ ዘክራለሁ። እኔ የተወለድኩት በኪዳነ ምሕረት ቀን ነው እና በየወሩ ሁሌም የእግዚአብሔር ቃል እንዲነገርበት ቤቴን እከፍታለሁ። የኪዳነ ምሕረት ዕለት እና ሁሌም ዛሬ ደግሞ የተለየ በሆነ መልኩ በኦርቶዶክስ ላሉ ወንድሞቻችን አለን ከጎናችሁ ያልንበት ቀን ስለነበረ እጅግ በጣም ደስ ብሎኛል። እግዚአብሔር ያክብራችሁ። አክብራችሁን ስለመጣችሁ በተለይ ሳርዬ፣ መስዬ፣ ሮሚዬ ምንም ቃላት የለኝም። መናዬ ቅድም ተናግሬያለሁ። በእውነት ለእናንተ ቃላት የለኝም። መከታ የምትወሩ ወንድሞቻችን ናችሁ። ስንመታ አይነኩም የሚሉ በእውነት ለእኛ ከፊት የሚቀድሙልን ወንድሞቻችን ናቸው። ቤታዬ ቅድም ነበረች፣ እህቴ ቤታ፣ ሌሎችም ጠርቼ የማልዘልቃቸው በጣም እግዚአብሔር ስጣችሁ። ታታብ በማድረግ ቪዲዮቸውን ሸር በማድረግ በእውነት ለተገፋ የምትቆሙ በሙሉ ለእናንተ ትልቅ ክብር አለኝ። እግዚአብሔር ጨምሮ ይስጣችሁ። በጊፍት የሚያንበሻበሻችሁን ሰዎች እግዚአብሔር ይስጣችሁ። ሰው አለን እንድንል አድርጋችሁናል። በእውነት ደስ ይላል። በቃ ምንም ይሁን ምንም አንበሳው ሲጮህ ደስ ይላል። ሳፖርቱ የሆነ መደጋገፉ ምናምን መዝሙሩን ስንሰማው እና የሆነ አንድነቱ በጣም ከምንም በላይ የገዘፈ ነበር ዛሬ እና በጣም ደስ ይሎኛል። ለዚህ በረከት ተካፋይም ስላደረጋችሁ እውነት ለመናገር እና ደክሟችኋል። ሁላችሁም እረፉ። እኔ ግን እቀጥላለሁ። የኪዳነ ምሕረት ማህበርም አለ። ሲቀጥልም የቶሮንቶ የኪችነራ የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ገዳም አለች እና እሷን ሰፖርት ለማድረግ ከላይቭ ይመጣሉ ሌሎች ወንድም እህቶች። ከእነሱ ጋር እንቀጥላለን። ፈለገም ረጅም ሰዓት ነው የተቀመጣችሁት። እነሳሪ መስዬ፣ ሮሚዬ ደክሟቸዋል። ያው እረፉ ለማለት ነው። በነገራችን ላይ የኪዳነ ምሕረትን የማህበሬ ግን እንዳትቀሩ ብያለሁ። አንተም እንድትገኝ ይኸው በዚህ በሰው ፊት እጠይቃለሁ። በእናንተ ጠዋት ነው የሚሆነው። ፈለገዬ በእናንተ 17 ጠዋት ነው በኢትዮጵያ ዋለው ችግር የለም። እኔ እኮ ዛሬ በጠዋቱ ተጀመረ ወይ እንዴት ነው ነገሩ ብዬ ስገባ ነው ዋለው ችግር የለውም። ጌታ ያክብርልን። ሁላችሁንም በጣም ነው የምናመሰግነው እና እንደየሰዓታችሁ አቆጣጠር ለነጋላችሁ ሰላም ዋሉ፣ ይዋላችሁ ላላችሁ ሰላም አምሹ። እንዲሁ ደግሞ ለመሸላችሁ የያዕቆብ